ምን ነው ሽንቴ ብሬንዳ ይሁን ብላችኋል። ሩታዬን ስታረግዝ እናንተ በየቦታው እንደ የሜዳ ፍየል የሜዳ አህያ ወጣ ወጣ ብላችኋላ። እንዲህ ምን ነው እርጉዞች ደግሞ በዚህ ሰዓት ማጽናናት፣ ደስ ደስ የሚል ነገር መስማት አለባት ሩታዬም ማለት ነው። የኔ ሸበላ የኔ ፍልቅልቅ እና ማለት ነው። በያላችሁበት ነፂ ስርዓትሽን ያዢ። የመጀመሪያ ህይወትሽ አለቀ፣ ይበቃችኋል። አሁን ሩታዬን ደስ የሚል ቦታ የምትሄድበት የምትዝናናበት የሚያበረታቷት እንጂ እኛ ልትከፋ አንፈልግም ማለት ነው። የሩታ ደጋፊዎች በላይ ካሳዩን። ሰላም ጤና ይስጥልን። እንዴት ሰነበታችሁ? እንዴት ናችሁልኝ? አላችሁ ወይ? እኔ አልሐምዱሊላህ ዛሬም አዲስ አጀንዳ ይዘን ብቅ ብለናል። የዛሬው ደግሞ ይለያል ማለት ነው። እንዲህ አብርሃም ምን ሁነህ ነው? አጽናናት፣ አበረታታት እንጂ ምንድን ነው? ሴቶች እየተፋጁብህ ነው አንተ ላይ ማለት ነው። ተረጋጉ እንጂ ተረጋጉ። እንደዛ አይደለም። እሷ ስታረግዝ ጠላቶች በየቦታው እየወጡ ነው። ዛሬም ምስጢር ወጣ፣ ነገም ይወጣል። እሱም መልስ ሰጠ ብሏል። አው ነበረን ድሮ ላይፍ ነበረን እንደ ማንኛውንም ሰው ትቻለሁ፣ ተለያይተናል። ዛሬ እነዚህ ምን ሆነሽ ነው የመጣሽው? ምን ነው ሩታን ስታረግዝ ጠላቶች በዝተዋል። በየቦታው ወጣ ወጣ እያላችሁ ነው። ምን ሆናችሁ ነው? ኧረ እኛ አንሰማችሁም ማለት ነው። ምታምሩ ከሩታ ጋር አብርሽ የሚያምር ከሩታ ጋር ነው የምትሉ በላይ ካሳዩን። እዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ በረካጃችሁን አበረታቱን ማለት ነው። የሩታ ደጋፊዎች አሁንም አለን 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 አለን። እኛ በሩታ አንደራደርም ማለት ነው። እንዲህ ነገም አንዷ መጥታ አፈቅረዋለሁ አፍርቄው ነበር ሙቼ ይገኛለሁ። ምነው ቅናት ሊደፋችሁ ነው እሳ? ኧረ ይኑሩበት፣ ተዋቸው፣ ከሚዲያ እንዳይሩቅብን እነኝህ ብርቅ ውብ የሆኑ ጥንዶች ማለት ነው። በቃ አሁን ደግሞ የረፍቷ ጊዜ ነው። በእርግዝና ጊዜ ደስ ደስ የሚል ነገር ደስ ደስ የሚሰማ ነገር እንጂ ይሄ እንደዚህ ማስከፋት ማስጨናነቅ ጥሩ አይደለም። በዛ ላይ ብዙ ነገር ትፈልጋለች። የእርግዝና ድካም በመጀመሪያ ጊዜ ያየው እንግዲህ ያውቀዋል ማለት ነው። የማታውቁ አታብዙት። በቃ ልጅቷ ትኖርበት። ሩታዬ አንቺ ምንም አይነካሽም። አብረሽ ለአንቺ ነው በቃ። እናቱ አባቱ ወልዶ ለአንቺ ቁጭ አረገልሽ ማለት ነው። ለማንም እንዳሰሚ። ነገም ሌላ ፋጡማ ትምጣ፣ ዛሊካም ትምጣ፣ ዘነበ ወርቅም ትምጣ፣ ማናችንም የሆነችዋንን ገለመሌዋም ትምጣ፣ አንቺ መስመሽ ጥጥ መሆን አለበት። መስመሽን ጥጥ አርጊው። አብርሽ ለአንቺ ነው። እኛ አንሰማቸውም። እሺ ምንም እንዳትከፊብን ማለት ነው። ልትከፊ አንፈልግም። የምር እስከምትመጡልን ድረስ የኛ አበቦች የሚዲያው ድምቀቶች እናንተ ናችሁ። ከእናንተ ጋር ነው ሚዲያው የሚንቀሳቀሰው ማለት ነው። የእኛ ብርታት ሩታ የፍልቅልቋ 8 ቁጥሯ ባለሼቧ አይደል እንዴ? ዋሻው እንዴ? አልዋሻውም። እና ነፂሽን፣ ፍቅርሽን፣ ምንሽን፣ ገለመኔሽን፣ ጥግሽን ያሽ ይኑሩበት። አሁን ለዚህ ሰዓት ጊዜ የላቸውም። ሩታዬ ብዙ ነገር የምትፈልግ ጊዜ ነው አሁን ማለት ነው። ያ ስለሆነ ተዋት፣ ተፋቷት። ምንድን ነው በየጊዜው እያስለቀሳችኋት? አታልቅሽ እንጂ። ስታለቅሽ ልናይ አንፈልግም። አሁንም ነገም ዛሬም ስታለቅስ ማየት አንፈልግም ሩታዬ ማለት ነው። ያ ስለሆነ ወደዳችሁም ጠላችሁም ጥግ ጥግቹን ያዙ ማለት ነው። እና ዛሬም ያው ጭቅጭቅ ተነስተዋል፣ ለመደብደብ በቅተዋል። እያያችሁ ነው ሰሞኑ ማለት ነው የሚከሰተውን። ያ ስለሆነ ብትረጋጉ ይሻላል ባይ ነኝ።
እና ውድ ቤተሰብ ሩታን የምትወዱ በላይክ ሰብስክራይብ እያደረጋችሁ አይከፈልበትም፣ ያለንበትም እያሳያናችሁ ውብ የሆነ ሀገር ያው ደስ የሚል ቦታ እያያችሁ ሀሳብ አስተያየታችሁን መግለጽ ትችላላችሁ። ማንኛውንም ሰው ሚዲያ ሲወጣ ሀሳብ ሊሰጥ ነው ማለት ነው። ሀሳብ አንጋራ ግድ ነው። ሀሳብ አንቃወምም። ራሱ የሁሉንም የራሱ ሀሳብ አለው። ሀሳባችሁን እያጋራችሁን አብሯችሁን ሁኑ። ሩታና አብርሽ መቼም አይለያዩም። የልጅ እናት ልትሆን ነው። ገና ጾታው ይታያል። ገና ብዙ ነገር እንጠብቃለን በነሱ። በቃ ምን ልበላችሁ፣ አሁን ነገም ዛሬም የሚመጡ ሳዱላዎች ይኖራሉ። ያ ስለሆነ የነሱ መስሚያችን ጥጥ ነው። አንሰማቸውም፣ ሀቂቃ አንሰማቸውም። እንዴ በሩታ የሚመጣ ነገርማ ወደኋላ አንልም ማለት ነው። ማለትም በቃ የሚያምሩት አብረው ሲሆኑና አብረው ስናያቸው ነው። ሲያለቅሱ ልታለቅስ አትፈልግም ማለት ነው። አብርሃም ያው እንግዲህ ከላይ ነው ትዕዛዙ፣ ተስጦ ነው። ሴቶች እየተፋጁበት ነው ማለት ነው። ይገርማል እኮ ሴቶችዬ፣ ሌላ ወንድ የለም እንዴ ከአብርሃም ውጭ? ምንድን ነው? ነገም ሌላዋ አፍቅሬው ነበር ከዳኝ ብላ ትመጣለች። ሌላ ወይስ የሩታ ቅናት ነው? ይሄ ሁሉ የቅናት መንፈስ ወጋ ነው፣ ይዘነዋል። ማንም መጥቶ ባሌ ነው የሚል አይችልም ብላችሁ እንቃወማለን። ከአሁን በኋላ በህግ እናስጠይቃቸዋለን። ሩታ ትረጋጋበት፣ በቃ አቁሙ ከአሁን በኋላ ማለት ነው። እና ቤተሰብ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሌላም ቪዲዮ ይዘን ብቅ እንላለን። ለቤታችንም አዲስ ከሆናችሁ ኦዲየንሶቻችን የምታበረታቱን ከልብ እናመሰግናለን። ለዛሬ ቪዲዮ ይሄ ይመስል ነበር። እያዝናናኋችሁ ያው ሀገሬን እያሳየኋችሁ በሌላ ቪዲዮም ደግሞ እመጣለሁኝ። አብራችሁ ስለቆያችሁ፣ ስላዳመጣችሁን፣ ስለሰማችሁን፣ ስለቆያችሁልን እጅግ አድርገን እናመሰግናለን። ምስጋናችን ላቅ ያለ ነው። እናመሰግናችኋለን። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።